ኢቢኤስ ቴሌቪዥን በዚህ ግለሰብ ጉዳይ ይቅርታ ቢጠይቅም መልሶ የይቅርታ መግለጫው አንስቶታል። መግለጫው ባጭሩ ልንገራችሁ። ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይ ባተኮረው ዓላማ በመነሳት ይህን ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም ባወጣው መግለጫ ላይ ለመመልከት ችያለሁ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድም ጣቢያችን ከህግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ያሳያል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ያም ያፉ ለጋ ሆዲዲ አሳሙ ዳወራ ያም ትንሹ በትልቁ ገመባየደላ ያም በርጌትሩ ቆ የባለ ባላትሺ ትምታቴ ሉሌ ያልተረተረሺ ያም ያለ እስኪ ይሄን ቪዲዮ ይኸው። ሰላም ነው ብራዘር? ደህና አለው። ይኸው የቲክቶክ ቪዲዮ እየሰራው ነው። አንተ አይገኝስ? እሺ፣ ክርስቲያኖ ሮናልዶ የት ሀገር መሪ ናቸው? ክርስቲያኖ ሮናልዶ አፍሪካ። የት? አፍሪካ። አሜሪካ። አሜሪካ። አሜሪካ።